በጣም እርቧችሁ ግን ደግሞ ምግብ መስራት ስልችት በቃ ስንፍ ያላችሁበት ቀን የለም ያ ቀን የምትሰሩት የምግብ አሰራር አይነት ነው ማለት ነው። የሚያስፈልገን ነገር ቲማቲም፣ ቃሪያና ሽንኩርት ነው። ሽንኩርታችንን እንደዚህ ሽሪሚሪ ለሰላጣ እንደሚሆን ከትፋለን። ከዛ ቲማቲማችንን በምንፈልገው ቅርጽ እንደዛው ለቲማቲም ጎረድ እንደምንከትፈው ማለት ነው እንደሱን ከትፋለን። አንድ ቲማቲም የተጠቀምኩት እንደዚህ አድርገን ከትፋለን ማለት ነው። ከዛ ቃሪያችንን እንደዛው ከትፈን ወደ መቀላቀያ እቃችን ላይ እንገለብጣለን። ሶሳችንን እናዘጋጃለን። ዘይት፣ የደረቀ ነጭ ሽንኩርት፣ ሮዝመሪ፣ ቀረፋ፣ ሶያ ሶስ፣ ጨው አቸቶ አድርገን አንድ ላይ መቀላቀል ነው። ከዛ እንገለብጥና አንድ ላይ እናዋህደዋለን ማለት ነው። ጥብስኛ አድርጌያለሁ እዚህ ጋር። እነዚህ በሙሉ ግዴታ ናቸው ማለት አይደለም። ቲማቲም፣ ሽንኩርት፣ ቃሪያና ዘይት፣ ጨው ካለ በቂ ነው። ከዛ ፓስታችንን እንከታለን ማለት ነው። አንድ ላይ አድርጎ መቀላቀል ነው። በጣም በትንሽ ደቂቃ ውስጥ የሚደርስ ግን ደግሞ የሚያጠግብ የምግብ አሰራር አይነት ነው ማለት ነው እና በዛ ላይ በጣም የሚጣፍጥ አሰራር ነው። ቤታችሁ ሁላችሁ ሞክሩት። ያን ቀን የራባችሁ ቀን ታመሰግኑኛላችሁ ማለት ነው። ሰሊጥ ከላይ ለማሳወያ አድርጌበታለሁ። በጣም ነው የሚጣፍጠው። ሞክሩትና ኮሜንት ላይ አሳውቁ። ሌላ እንድሰራላችሁ የምትፈልገው ቪዲዮ ካለ ኮሜንት ላይ አሳባችሁ ነጋሪው። ፎሎ ማድረግ አይረሳ። ኮፒ ሊንክ ሼር ያደርጋችሁ ሌሎች ቪዲዮዎች እንዲደርሷችሁ ፎሎ ያደረጋችሁ። ቴንክ ዩ ባይ